ሙያዬ በጣም ስለሳበው መጣ ራሱ እኔ ወደሱ ሄዳለሁ ያልኳችሁ አለ ማረጋ ይቻላል። እዚህ የምታዩት ቤቢ ሊፍ ነው። የቤቢ ሊፍ ሳላድ በጣም ቆንጆ ናይስ። ካየኸኝ በብዛት ሰካራም ያደርጉኛል። ኢትስ ኦኬ ዝንብ ነው ችግር የለውም። ሜሉ ዝንብ ነው ችግር የለውም። ይኸውልሽ ቆይ ነው አዳምጪኝ። ሰላም ውድ ያለሙ ቤተሰቦች እንደምን አላችሁ? ሁላችሁም ባላችሁበት ጤናችሁ እንዴት ነበረ? ሁላችሁም ሰላም እንደሆናችሁ ተስፋ አደርጋለሁ። ዛሬ በሜል ኩክ ኪችን ከተወዳጇ ተዋናይት ከሜላት ነብዩ ጋር ተገናኝተናል። እንግዲህ አሪፍ ዶ ይሆናል ብለን ተስፋ እናደርጋለን። እኔ ደግሞ ብዙዎቹ ያለሙ ቤተሰቦች ታቁኛላችሁ። ለአዳዲስ ቤተሰቦች ደግሞ ኪሩቤል ሰለሞን እባላለሁኝ። የአሌቡም ኮምፕሊት ፊትነስ መስራችና ባለቤት ከኢንተርናሽናል ስፖርት ሳይንስ አሶሲዬሽን ዓለም አቀፍ ሰርቲፋይድ ኒውትሪሽኒስት፣ ትሬነር፣ ኦንላይን ኮች፣ የስትሬንግዝ እና የኮንዲሽኒንግ ስፔሻሊስት ነኝ። ከዚህ ውጭ እንግዲህ ፕሮፌሽናል መሐንዲስ ነኝ፣ ማርሻል አርቲስት ነኝ። ኧረ በስመ አብ ብላክ ቤልት አውቃለሁ። በክብር ነው ካንተ ጋር። ክብር ምስጋና ለሲኒየር ግራንድ ማስተር ቶፊቅ ሹሜ ይሁንና እጅግ በጣም ለማከብረው ማስተሬ ከኦልሞስት ከ15 ዓመት በፊት ነው ብላክ ቤልት ነው የወሰድኩት። ማርሻል አርት ውስጥማ 20 ምናምን ዓመት፣ በተወዳዳሪነት ረጅም ጊዜ። የመጀመሪያው ቤልት ምን ኦሬንጅ ነው? የመጀመሪያው ቤልት መጀመሪያ ነጭ አድርገሽ ነው የምትገቢው። መጀመሪያ ስትመረቂ ቢጫ ነው መች ነው የማገኘው? ቢጫ እያንዳንዱ እንትን አለው ሰጣለሁ። አሁን አንቺ ለቢጫ ዝግጁ ነሽ ብዬ አላስብም። እሺ ይሁን እንግዲህ። አረንጓዴ ቀይ ያለን ይሄ እንትኑ ራሱ ትርጉም አለው። የሚገርምሽ አሁን የመካከለኛው ቀይ ምንድነው እሳት ነው አይደል? ስለዚህ ገና አወቅን የምንልበት ላይ ደረታችንን ነፍተን የምንሄድበት ላይ ጸብጸብ የሚለን ከዛ ምን ይሆናል ቀጥሎ ሰማያዊ፣ ከዛ ብራውን ዳርክ ብራውን ይልና ብላክ ቤልት። ብላክ ቤልት የመጀመሪያው እርምጃ ነው ብለን ነው የምናምነው። ከዛ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ። ስለዚህ በቅርቡ በማስተር ሌቭል ጠብቁኝ። ማስተር ኢንጂነር ብዙ ነው ተቆጥሯል ብለን እንሄዳለን። ያንቺን ያህል ባይሆንም ከዚህ በፊት በተከታተላችሁት በሷ ዩቲዩብ ፔጅ ላይ በተለቀቀው ቪዲዮ በጣም አሪፍ ነገር እንዳገኛችሁ ተስፋ እናደርጋለን። ዛሬ ደግሞ በተመሳሳይ ፕሮግራም ለየት ያለ ለጾሙም ለፍስክም የሚስማማ ምግብ ይዘን መጥተናል። እና ሌላ ደግሞ ያልተናገረው ሙያዬ በጣም ስለሳበው መጣ ራሱ እኔ ወደሱ ሄዳለሁ ያልኳችሁ አለ። ማረጋ ይቻላል። እሺ። ስለዚህ ሜሉን እንግዲህ ማስተዋወቅ ብዙ አያስፈልግም፣ ሁላችሁም ታቋታላችሁ ብዬ ተስፋ አደርጋለሁኝ። እንግዲህ ዛሬ ከሙያችንን ከመጀመራችን በፊት አንቺ ሙያሽ ከመፈተሹ በፊት ያሉንን ሬሲፒዎች ከምን እንደምናዘጋጅ አንድ ባንድ እነግራቸዋለን። በዛውም አለፍ እያለን ኑትሪሽን ቫሊያቸውን እየነገርናቸው እንሄዳለን። አቮካዶ ለጤነኛ ፋትና ፋይበር፣ ሌመን ጁስ ተዘጋጅተዋል። ጥቁር አዝሙድ፣ በተለይ ደግሞ ብሉቤሪ ዓለም ላይ በጣም ጤነኛና ኑትሪሽን ዴንስ ከሆኑ ምግቦች ውስጥ አንዱ ነው። ቁንዶ በርበሬ፣ ቼሪ ቶሜቶ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ኦልሞስት ከ90 በላይ የሚሆን ባዮ አክቲቭ የሆኑ ለሰው ከሚያስፈልጉ ኦልሞስት ወደ 114 አይነት ሚነራልስ ኤንድ ቫይታሚንስ ሰው ያስፈልጋል። ከዛ ውስጥ ኦልሞስት 90 አካባቢ ሞሪንጋ ውስጥ አለ። ሞሪንጋ አለን። ኦሊቭ ኦይል፣ ጂንጀር ደግሞ ከሆድ ጤና ጋር በተያያዘ ዲቶክስም ከሱ ጋር እያይዘን እንሄዳለን። ሎሚ ይኖረናል። የተፈጨ ዝንጅብል፣ የተፈጨ ነጭ ሽንኩርት፣ የፈረንጅ ቃሪያ ወይም ደግሞ ቤል ፔፐር። ድሮ ምን ይባል ነበር? ፖም ምን ነበር? ኦፍ ኮርስ። ስለዚህ አንድ አፕል በቀን ዶክተርን 40 ክንድ ያረቃል። ሽንኩርት ይኖረናል። ካሮት፣ ስኳር ድንች። አንቺ ድንች ስኳር ነው የምትይው? አይ ተማርኩ። ስኳር ድንች በተለይ ቤታ ካሮቲን ከብዙዎቻችን ለአይን ጤና ከቤታ ካሮቲን ጋር በተያያዘ የምናውቀው ካሮት ነው። ነገር ግን ስኳር ድንች ውስጥ ከካሮት የተሻለ ቤታ ካሮቲን አለ እና ኪውከምበር አለን። በተረፈ ያው ጥደን አዘጋጅተናል። ስኳር ድንቻችን እየበሰለ ነው። ከጎን ደግሞ የገብስ ዳቦ ቶስት አድርገን እናዘጋጃለን። እዚህ የምታዩት ቤቢ ሊፍ ነው።
የቤቢ ሊፍ ሳላድ ነው። እንግዲህ በሳይድ ደግሞ ቶስት እናደርጋለን። ቶስት አድርጊልናለሽ። የገብስ ዳቦ አለን። በተረፈ በዋናነት እዚህ የምታዩት እስካሁን የነገርናቸው ለጾሙ የሚስማማ ነው ሳላዱ። ስለዚህ ማጾምም የቤተሰቦች ስለምትኖሩ ለእናንተ ደግሞ በደንብ ቺክን ቀምመን አዘጋጅተን እንጠብሳለን። እሷን በጎን አድርገን በሳይድ አድርገን ኢንጆይ እናደርጋለን ማለት ነው። በተረፈ በተለይ ደግሞ ፕሮቲን ኢንቴካቸውን ከፍ ማድረግ ለምትፈልጉ ቺክን ተዘጋጅቷል። ስለዚህ ከዛ በፊት ምን እናደርጋለን ሜሉ? ድሬሲንጋችንን እናዘጋጃለን። ምንድነው ድሬሲንጋችን ላይ የሚኖረው? ሎሚ፣ ነጭ ሽንኩርት፣ ቁንዶ በርበሬ እና አቮካዶ እናደርጋለን። ስለዚህ አቮካዶዋን ቀይዋ የምታደርጊልኝ ሞር ደስ ይለኛል። ታዛዥ ነኝ። እሷን አድርገሽ ቆርጣታለሁ። አንድ ሼፍ እንዴት እንዳስተማረኝ ላሳይክ። እስቲ ታረጊና አድርገሽ ታውጫታለሽ። በጣም ቆንጆ ናይስ። ስለዛ በማንኪያ እናውጣታለን። እሷን እንደሱ አድርገን እናወጣና ግማሹ በቃና ይበቃል። ግማሹ ይበቃናል። ስለዛ እዚሁን እንፍጫው ወይስ እዛው? እሷ ትንሽ ቾፕ አድርጊያትና እሷን እየፈጨን እንቀጥላለን። በጣም ቆንጆ። ስለዚህ ለድሬሲንጋችን የሚሆነውን ሜሉ እስክታዘጋጅልን አቮካዶ እስኪፈጭ ድረስ አንዳንድ ነገሮችን አወራችኋለሁ። ቅድም ስለ ሞሪንጋ አውርቻችኋለሁ። ሱፐር ፉድ ከሚባሉ ምግቦች ውስጥ አንዱ አቮካዶ ነው። ኢትስ አሜዚንግ። በተለይ ብዙ ጊዜ እናወራለን አይደል? አሁን ከአልኮሆልም ከስኳርም በላይ በጣም ጤና እየጎዳ ያለው የፋብሪካ ዘይት ትራንስ ፋት ስላለው፣ የኛ የአበሾች ምግብ ደግሞ ረጅም ሰዓት እሳት ላይ ስለሚቆይ ሁለቱ ተያይዞ ኢቭን በሴሉላር ሌቭል አታክ እስኪያደርገን ካንሰር መነሻዎች እስኪገኙ ድረስ ይሆናል ማለት ነው። እስኪ ቆንጆ ሆናል። አሪፍ ነው። እስኪ በጣም ቆንጆ። እዚህ ላይ ምን ታደርጊልኛለሽ? ኦኬ አይ ቲንክ አሪፍ ነው፣ ተዘጋጅቷል። ስለዚህ ቀሪዎቹን ኢንግሪዲየንቶች ታስገቢልናለሽ። በጣም ቆንጆ። ሌመን ነው የሚገባው። ሎሚ በቫይታሚን ሲ እጅግ የበለጸገ ነው። ክረምት ነው፣ ጉንፋን ይኖራል። ስለዚህ ቫይታሚን ሲ በደንብ ያስፈልገናል። እሱም በደንብ ይዋሃድ። በጣም ቆንጆ። ኔክስት ምንድነው? ኦሊቭ ኦይል ትንሽ ያምራል። ክሪሚ ነው፣ ቆንጆ ነው በጣም። በቃ ኦሊቭ ኦይል በጣም ተወጃለሽ ማለት እኔ ያው በጣም እኔ የምልሽ ከሼፍ ጋር በተያያዘ ወይም ከምግብ ማብሰል ጋር በተያያዘ የሰራሽው ፊልም አለ? የመጀመሪያው ፊልሜ ከሼፍ ጋር የተያያዘ ነው። ሼፍ ነው እኔን የወደደኝ ፈረንጅ። ፈረንጅ ሼፍ ግን አይ ሚን የውሸት ፈረንጅ ሆኖ መጥቶ ቀዩ ፊልም ማለት ነው። ግን ፒዛ ጋጋሪ ነው። እሱ የፈረንጅ ባለሀብት ሆኖ ነው የመጣው እኔ ጋ ሲጠና ለካ ሼፍ ነው፣ ፒዛ ጋጋሪ ነው። እሱ አለ፣ ሌላ የለም ያጋጠመኝ። እስኪ በዛው እንግዲህ እንጋብዛለን ተመልካቾች። ቀዩን እንግዲህ ፈለጋችሁ ዩቲዩብ ላይ ይኸው እንደገና ተመልሶ ቫይራል ይሆናል ከዚህ በኋላ። ዳዲስ በጣም ቆንጆ። ነጭ ሽንኩርት ምን ያህል? ግማሽ ትንሽ ጨምርበት ትንሽ። በጣም ቆንጆ። ቁንዶ በርበሬ ትንሽ እናደርጋለን። በደንብ ሚክስ ማድረግ አለብን ይዋሃድ። ቁንዶ በርበሬ ግማሽ ሻይ ማንኪያ የማይሞላ ታክል እናደርጋለን። ቅድም ስለ ሞሪንጋ ሳወራችሁ ከ90 በላይ የሚሆኑ ባዮ አክቲቭ ሚነራልስ ኤንድ ቫይታሚንስ አሉት ብለናል። ስለዚህ ግማሹ ዋተር ሶሉብል ነው ወይም በውሃ ብቻ ቢሰራው ሰውነት አብዞርብ ያደርገዋል። ግን ሞሪንጋን ወስደሽ ፋት ካላገኘ ግማሹ
ከ90 ውስጥ ዌስት ነው የሚሆነው። ስለዚህ ምን እናደርጋለን? ከድሬሲንጋችን ጋር ትንሽ ሞሪንጋ ወይም ደግሞ በአማርኛ ስሙ ታውቂዋለሽ? ሽፈራ እንለዋለን። ሽፈራ ደም እሱን እናዋህዳለን። ትንሽ ሎሚ፣ ትንሽ ያው ድሬሲንግ አይደለ? ከላይ ትንሽ ፍሉድ መሆን አለበት። ትንሽ ሎሚ እንዳይበዛባችሁ የምትፈልጉ ከሆነ ደግሞ ውሃ መጠቀም እንችላለን። ትንሽ ውሃ ፍሉድ እንዲመጣ ማለት ነው። ፍሉድ እንዲመጣ እንደዛ ማድረግ እንችላለን። እሺ አሁን ቆንጆ ነው። አሪፍ ነው ይመስላል አይደለ? ቆንጆ ነው። በጣም ቆንጆ። እንግዲህ ቤቢ ሊፋችን ተዘጋጅቷል። እስከዛው ምን እናደርጋለን? ሜሉ ታደርጊልኛለሽ? ንክተፍ። ቺክናችን ተዘጋጅቷል። እሺ ንክተፍለ። አንቺ ቺክኗ ታዘጋጅልኝ፣ እኔ ደግሞ እነዚህን የጾም ሳላዱን እንዳይነካካ እዚህ ጋር እሷን ታደርጊልኛለሽ። እሺ በተወሰነ ልክ ለመብላት በሚመች ሁኔታ አድርገሽ በአራት ማዕዘን እሱ እናዘጋጃለን። እኔ ደግሞ ቼሪ ፓዮችን ስላይስ አደርጋለሁ ወይም ደግሞ እነሱን እየሰነጠቅኩኝ አዘጋጃለሁ። እና በቃ ከአንድ ፊልም ብቻ ነው ያለው ከምግብ ጋር አትበይም ብለው ስለሚያስቡ ነው ብዙ የማያገናኙ። አንዳንድ ትወና ውስጥ ያሉ ባለሙያዎችን ሳይ ደግሞ በብዛት ከምግብ ጋር አይደለ? አዎ ከምግብ ጋር የተያዘ ነገር ይሆናል። አንቺ ለነገሩ ቨርሳታይል የሆነ ወይም ደግሞ ብዙ ካራክተሮችን የመጫወት ችሎታው ስላለሽ ሊሆን ይችላል። ለዛም ይመስለኛል ካየኸኝ በብዛት ሰካራም ያደርጉኛል፣ ከዛ ደግሞ ጽዳት ያደርጉኛል። እቺ ልጅ ሰካራም ነች እንዴ ብለን ሳንጨርስ ምንም የማታውቅ የቤት ልጅ ጽዳት። በተለይ አሁን ማረሳው ከሄኖክ ጋር የሰራችው የማትበላው በጣም ወደው ፊልም ነው ነገራችን ላይ በጣም እኔም ካራክተሯን ወዳታለሁ። ታዝነኛለች እሷ ካራክተር። ያ ከሄኖክ ጋር የሰራሽው አይ ቲንክ ዳዊትም ጥሩ ተሰርቷል አይደል? ዳዊት ጽጌ በጣም ጥሩ ነበር። የማትበላው የሚገርም ማለት ጊዜውንም እንትን የማይል እውነት ነው። ሁሌ ቆንጆ ኤኒ ታይም ከፍተሽ ልታዩ የምትችይው አይነት ነው። አንዳንዴ ነው ያያቸዋለሁ ፊልሞቼን የሚገርማችሁና አሁን የሆነ ቀን የማትበላው ወፍን አየሁት። የዛን ጊዜ የነበረውን አክቲንግን ገባህ አይደል? ወደ ኋላ ትመለሳለህ፣ ትዝታው ሊኖርብሃል። እውነት ነው። ደስ ይላሉ። እግዚአብሔር ይመስገን። ያንን ጊዜ አሻግሮ ደግሞ ለዛሬ ያበቃንን ፈጣሪ እያመሰገንን። መቼስ ማመስጋኝ ከሆንሽ የምታመሰግኝበት ነገር ተቆጥሮ አያልቅም። በሚሊየን የሚቆጠር እና አመስጋኝነት ደግሞ እኛም ከምንሰጠው ለምሳሌ ፊትነሳችንን ስንሰጥ ሜሉ እንደምታውቂው አንቺ እንኳን ፋሚሊያር ነሽ፣ ቤተሰብ ስለሆንሽ ታውቂዋለሽ። ብቃት ማለት የአካል ብቻ አይደለም፣ የአእምሮ፣ የስሜት፣ የመንፈስ ኢቨን ማህበራዊ ግንኙነት። እንደውም እያነሳን አንዳንድ ነገሮች ማህበራዊ ግንኙነታችንን መመለስ አለብን። የሚገርምሽ ከሰው ጋር ባለ ግንኙነት ብቻ የሚመረቱ ለምሳሌ እናንቺ አሁን ስናወራ አሁን እናት ነሽ አንቺ ታውቂዋለሽ። በልጅና በእናት መሀል ለምሳሌ ልጅ ከወለዱ በኋላ እናቶች የሚኖረውን ህመም ያስታክሶ ከልጆቻቸው ጋር ጥሩ ቦንድ እንዲፈጥሩ ያ ሆርሞን ይመረታል። ኦክሲቶሲን የሚባል ሆርሞን ይፈጠራል። ይሄ በሌላ በምንም አይፈጠርም፣ ከሰው ጋር ባለን ሪያክሽን ነው። እና አሁን ልጆች ከወላጆች ጋር ከወንድሞቻቸው ጋር ምናምን ተለያይተዋል። አንድ ቤት እየኖሩ ግን ሁሉም ስልካቸው ላይ ሆኖ ተለያይተዋል። እሱን የምንመልስበት አንዳንድ ነገር ይዘን እንመጣለን አይደለም? ስኳድንቻችን ደርሷል መሰለኝ። መጥበሻ ላይ አድርገና በጣም ቆንጆ ለዶሮ አይደል? ዶሮአችንም ተዘጋጅተዋል። እሺ ሜሉ ዝግጁ ነው አይደል? አሁን ያዘጋጀነው ለሳላዱ የሚሆን ድሬሲንግ ነው። አሁን ደግሞ ለቺክኑ እንቀምማለን። ግን ቅድም እቺን ስናዘጋጅ ምን ቀርታ ነበረ? ጨው አልነገርከኝም። ምንም በእኔ እንዳታሳብ ኪራ፣ እሱ ያንተ ጥፋት ነው። አይ ጨው ስለማትወጂ ነው ገብቶኛል። እንደውም ጨው እወዳለሁ። ባለፈው አንድ 6 ማንኪያ ነው እንጂ የምታደርጊው ብዙ አትጠቀሚም አውቃለሁ። ሁለት ነው። ጨው አፍቃሪ ነኝ። እንግዲህ መቀነስ አለብኝ ለጤናችን ጠንቅ ስለሆነ። መጀመሪያ ሎሚ እናደርጋለን። እሺ ትንሽ
እንትን እንዳይኖረው ማጨምራለን። ትንሽ ውሃ ሳይበዛ በደንብ እንዲያዳርስልን። ከዛ ነጭ ሽንኩርት ማንኪያ ልስጥህ። ነጭ ሽንኩርት ይሄ የጾም ነው። ይሄ ፍስክ ስለሆነ ሳናነካካ አንድ የሻይ ማንኪያ ነጭ ሽንኩርት፣ ቁንዶ በርበሬ፣ ጥቂት ቁንዶ በርበሬ፣ ጥቂት ነው። ቆንጆ ነው። ትንሽ ኦሊቭ ኦይል፣ ትንሽ ነው በጣም ትንሽ። የገበታ ቅቤ፣ ጨው ትንሽ አይደል? ጨው በጣም ቆንጆ። ሰው ቺክኑን እዚሁ ልጨምረውና ሚክስ ላድርገው። ሚክስ እናደርጋለን ማሪኔት ማድረግ ስላለበት በሱ መልክ ተዘጋጅቶ ይጠብቀናል። እስከዛው እንመለስና ሳላዳችንን እናዘጋጃለን። በሱ መልክ ተዘጋጅቶ ይቀመጣል። ላስቲክ ሸፍንበት። ኦኬ ደቂቃ ነው። ቤታችን ንጹህ ነው፣ ችግር የለም። ተከትፏል። ይሄ ይግባ። ተከትፏል። እስኪ ሲያምር ያው ከለሩ ነው። እሺ ዲቴይል ብትታይ ስታምር። እሺ ከዛ ምን እንደምታደርጊልኝ ብሉቤሪ እና ዝም ብለን ነው የምንከታት። ዝም ብሎ ላይ ጣል ቼን ከፍ አድርጌ አይሻ ከለር ኮምቢኔሽኑ ደስ ይላል በጣም። ከዛ ቤል ፔፐር አዘጋጃለን። እንደምታደርጊልኝ ከታች ወደ ላይ እቺ መጀመሪያ ታወጫለኛለሽ። ከላይ ያለችው እቺ ናቃታለሁ። እንደዚህ እቺ ትወጣለች መጀመሪያ አይደል? እሺ ሳንታውጭልኝና ስንት በቃ ስላይስ እቺ ትበቃለች። ሜቢ እንጨምራለን። ትወጃለሽ ካራል? እኔ በጣም ታውቂያለሽ የሚያቃጥል ነገር እንደተውት አራት ማዕዘን አድርገን ከለሩ እንዲያምርልን ፕላስ ያው ከቫይታሚን ሲ ጀምሮ እንግዲህ ሁሉም ላይ ስለምናወራ አሁን እኮ የሚከታተሉን በተለይ ቤተሰቦች አብዛኞቹ ስለ ኒውትሪሽን ቫልዩ በደንብ እያወቁ ነው። አንድ ጨምርልኝ። እሺ የፈረንጅ ቃሪያችንን በዚህ መልክ ሲያምር ከለሩ ሚክስ ሲሆኑ በቃ ቫይብራንት የሆነ አምሮ ራሱ ቀድሞ ይመገበዋል። እቺ እናንሳት አይደል? አፕል እንትን ልንል ስለሆነ አፕል እናደርጋለን። ከአፕል በፊት ሽንኩርታችንን እንግዲህ ከዚህ በፊት እንደለመድሽ እጇ በጣም ፈጣን ስለሆነ በጣም ዞር ስል ደቆ ነው ማገኘው። ብዙ ጊዜ እንደዛ ይሁን ማሽን በላይ በቃ ቤት እኮ ማሽኗ ነው የሚሉኝ። እውነት ነው። ስለዚህ ሽንኩርታችንን እንደምታደርጊልኝ በቁመት ሰንጠቅ እያደረግን እናዘጋጃለን። እስከዛው እንዳግዝሽ ክትፌን አጥቤ አዘጋጃለሁ። ይኸውላችሁ ተምር ያለ ከቀን ወደ ቀን አከታተፍ የራሱ አልተለየባችሁ። በቃ ምን አለፋችሁ በቅርቡ ሼፍ ሜላት ከች ማለት አይቀርም። በቃ እንደዚህ ድሮ እንዲህ ነበርኩ። አሁን እንደዚህ ስኳርኒቻችን ተዘጋጅቷል። እሷን ደግሞ እያዘጋጀን ጠብቃታለን። ሽንኩርት ይበቃላል ኪራዬ? በቂ ነው። ይሄ እንግዲህ ሽንኩርት አንቲኦክሲደንት ነው። ኢሚዩን ሲስተምን ከፍ ከሚያደርጉልን ምግቦች ውስጥ አንዱ ነው። በመቀጠል አፕላችንን ስላይስ እያደረግሽ ታዘጋጅልናለሽ። አፕሉን ልክ እንደ ሽንኩርቱ አይደለ? በቁመቱ ስላይስ አድርገሽ በክብ በክብ እንደዚህ በቃል ሳይዙ ቆንጆ ብያለሁ እኮ ያው ማልማል ያምረናል። ሲያምረን እየበላን ቀመስን ማለት እንችላለን። እስካሁን ካየሁልሽ ነገር ግን የወደድኩልሽ አከታተፍሽ። እግዚአብሔር ይመስገን።
ፊውቸራዬ የመሆን አንድ ስላለኝ ኩክ ማድረግ በነገራችን ላይ ግዴታ ሼፍ መሆን አይጠበቅብም። መውደድ የምግብን ንጥረ ነገሩን ማወቅ መለየት፣ በተለይ ደግሞ አንዳንዴ ቺት ማድረግ ቢፈቀድም በአብዛኛው ግን ጤነኛ ምግብ ላይ ፎከስ አድርገን ብንመገብ የተሻለ ስለሆነ ምን ከምን ጋር ልክ እንግዲህ አሁን እዚህ ውስጥ ያለ የኒውትሪሽን ብዛት ልነግርሽ አልችልም። ስኳር ድንቻችንን እስኪ በጀመርሽው እጅሽ ጣል ታደርጊልናለሽ። አቤት ጉድ ነው። ግን እኔ የእውነት ባለፈው የኔም ሾው ላይ ስኳር ድንች እንደዚህ በሌላ መልክ ይበላል ብዬ አላውቅም ነበር። ጣዕሙ በጣም አሪፍ ነበር። በጣም ያበረ ነበር። እርግጠኛ ነኝ ቀምሳችሁታል ባለፈውን ሰርታችሁ። ዛሬ ደግሞ ለሳላድ ተጠቅመናል። ይገርም ነው። እሺ ምን ቀረ? አሁን ድሬሲንጋችንን እስኪ አንድ ዙር አዋህጅልንና እንዴት እንደሚያምር አያችሁት? በጣም የሚያምር ከለር ነው የመጣው። ስለዚህ ሳህኗን ይዘሽ ከላይ ዙር እያደረግሽ በጣም ክሬሚ ነው። በጣም አሪፍ ነው። በጣም ቺክናችንም ቆንጆ ነው። አይ ቲንክ አሁን መጥበሻችንም ግሏል። የገበታ ቅቤ እናደርግና እሺ ወደሱ ልምጣ አይደል? ስለዚህ አንተ ሚክስ ታደርገዋለህ። እኔ ሚክስ እስካደረገው ነይና እዚሁ ላስቲኩ ላይ ያለ የገበታ ቅቤያችንን እናደርጋለን። አሁን እንዳየነው ማንሬት አድርጓል። ውስጥ አያችሁት? በደንብ ውስጥ ገብቷል። ከዛ እንደዚህ ያጠለለ ሻክ መክደኛ ተዘጋጅና ኪራዬ ጾም የታስፈታኝ ነው። አይ እንግዲህ ሜሉዬ ይቅርታ። በጣም ደስ ይላል። እንደሱ እናደርግና የውሃውን ሞስቸር ይዞ ቆንጆ እንደሆነ እንዲበስል ትንሽ ስቲም እንዲያደርግ እዚች አድርገን ይራሱ ነው ታለን። በጣም ጥሩ። እዚች አድርገን ትንሽ ይቆያል። ስለዛ እንትኑን ሚክስ ማድረግ እንችላለን። እስከዛ ሳላዱን እስኪ ሚክስ ማድረግ ያምጭልን። እንደምታዩት በጣም በሚያምር ሁኔታ አልቋል። እንግዲህ አሁን ካሮት ይቀረናል አይደል? ለሳላዳችን ካሮትና ኪከምበር ይቀረናል። እሱን በዚህ መልክ ልጠን እናዘጋጅና ፈቅፍቀን ነው የምናስገባው ላበላል እንዲመች። ኪከምበሩን ደግሞ ስላይስ አድርገን በዛ መልክ እናዘጋጃለን። ፈቀፍቋለን። እንደዚህ ያደረግን ፈቀፍቃለን። እስክታዘጋጅልኝ ግን አንድ ነገር ጠይቅሽ ነው። እሺ። በትወና ሙያሽ እጅግ በጣም ነው የምተማመንብሽ። አመሰግናለሁ ኪራዬ። ድንገት ከዛ በፊት እስኪ ምግብ ውስጥ ማየት የማትፈልጊ በተለይ በጣም የምትወጂው ምግብ እየበላሽ ውስጡ ብታየው በጣም የሚደብርሽ ወይ የሚያስጠላሽ ነገር ምንድን ነው? ዝንብ ካስጠላላ? ዝንብ ፕሮቲን እኮ ነች። ምን አላት ብለሽ ነው? ምንድነው ፕሮቲን ነው? ምን ይባላል መሰለሽ? ወተት ውስጥ ዝንብ ቢገባ ቻይናው ወተቱን ደፍቶ እሷን ይወስዳታል፣ እንኳን ይበላታል ይባላል። ዝንብ ይበላሉ እንዴ? እንትን መስሎኝ ቻይና ዝንብ አሁን ቆላቆላ አድርገህ ምናምን እንደዚህ ፊልም ስናይ I'm just kidding. Anyway, ድንገት ዝንብ ወይ በረሮ or something ምግብ ውስጥ አየሽ፣ ምን አይነት ሪያክሽን ነው የሚኖርሽ? ቢደነግጣለሁ በጣም ኪራዬ። እሱን ማየት እፈልጋለሁ። ሰው አክቲንግ እንዳሳይክ ነው። እሱን ብናየው ደስ ይለኛል። ዝንቧ ለምሳሌ እዚህ ላይ አርፋለች። በጣም ርቦኛል። እየበላሽ ነው? ልበላ ነው በልቼ። እየበላሽ ነው? እየበላሽ አንድ ሁለት እንደ ጎረሽ ነው የምታየው። እሺ ምን አንቺ የሆነ ነገር ቀጭ አፍያስት ነው ያለው
አልፈልግም አፌ ውስጥ እንጂ ኖ ከዚህ ነው ማለት ልግራት አንዴ ላኪያ it's okay ዝንብ ነው ችግር የለውም ሜሉ ዝንብ ነው ችግር የለውም ይኸውልሽ ቆይ ነው አዳምጪኝ አልበላም it's a protein ነው ችግር የለውም አሞል ደፈስ አሪ thank you ቆንጆ ነው ይሄን ያልኩት እንግዲህ ተማመንብሻለሁ ያልኩት ምክንያት ነው ዶሮአችንም እየደረሰ ነው እሷን ከላይ ላቃት ኪከምበር ነው የሚቀረን በደንብ የታጠበ ኪከምበር አለ እሷን በለመደጅሽ ስላይስ የተወሰነ ታረጊልንና ዝግጁ ይሆናል ማለት ነው ኪከምበር እንግዲህ ደግሞ በጎን ብታደርጊው ወደታች በዚህ ነው አረ ክቡ ሰፋ ይላል እሺ በዚች አግደም አይኩት ዘንድሮ በቃ ማልማረው ነገር የለም አብሬያችሁ ነው መማረው ያ እንደተለመደው የምር ነው ያሽትቹ በጾም በሽታው ችግር የለም ወይ ታው ጾም ልጾምበት አትሰይ ካሜራማኖች አይበሉ እሷ አትበላ ብቻዬን እንግዲህ ይቅርታ አድርጉልኝ ብላ አረ ብላ ምን ማድረግ ይቻላል ሽፋ ያርግል ይላሉ ሙስሊሞች በጣም ቆንጆ ቺንም ለተለመደው አንዴ ተረገጠን እንግዲህ ኪራም የወዳት ነገር ከላይ ነስነስ አድርጋት ያ ጣል አድርገን ሲያበር አሁን ቃችን እናነሳሳለን ለመበላት ሬዲ ሆናል ራበኝ ታውቃለህ ሬዲ ሆኗል ዶሮ እያሸተትከኝ በቃ ዶሮአችንም ደርሷል ስለዚህ ሚክስ ላድርገው እናደርጋለን ሚክስ ማድረጊያዬን አማሰርክበት እንዴ ስለዚህ ሚክስ ማድረጊያዬን ታርች ድሬሲንጋችን ገብቷል ዋው ሜላት ግን እጅሽ ይባረክ ስትይ አልገባኝም እኔ ነኝ I'm here እየነገርከኝ የማን እጅ ነው እግሬ ከተፈው ያንቺ ነው ስለዚህ የማን እጅ ይባረክ የኔ ደግሞ አንደበቴ ይባረክ ነው አይባልም አንደበትህ ይባረክ ያንተ የኔ እጅ ነው ይባረከው ሲያምር በጣም ደስ ይላል በደንብ ሚክስ እናደርገዋለን I'm heaven ሜሉዬ እንግዲህ ተዘጋጅቷል አሁን ያለነው ምን ላይ ነው ክረምት ኦልሬዲ ጀምሯል ያው የሰራን ዝናብ እየዘነበ ነው ስራሱ ኔቸር ነው ከኛ ጋር አሪፍ ነው true አዝነባ ይባልም እኮ ደስ ይላል ለዛም ነው ስኳርንችም ጨምረን weight loss ፕሮግራም ላይ ያላችሁ እጅግ በጣም አሪፍ የሳለድ አይነት ነው ብዙ ካሎሪ የለው ግን ኒውትሪሽን በሙሉ ሰውነታችን ያስፈልገዋል ክረምት ላይ ድምፁን ሰማዋለሁ ወዷለሁ በጣም ይሄ ባይ ዘ ወይ የዝናብ ድምጽ በዚህ ደግሞ አንድ ሌላ ቶፒክ ይዤ መላችሁ መጣለሁኝ የብሬን ዌቭ የሚባል ወይም ደግሞ የአእምሮ ሞገድ እሱ ላይ እናወራለን ስለዚህ ስንተኛ ተመስጦ ላይ ስንሆን የራሱ የአእምሮ ሞገድ አለው የዝናብ ድምጽ ደግሞ አንዱ ለትሪትመንት አእምሮን ለማረጋጋት እንጠቀምበት ነው እስኪ መጀመሪያ ስለራበኝ ጸጥ አልኩ ይቅርታ ከስኳር ንቹ ጀመር ኦኬ በጣም ነው የሚጣፍጠው እሺ እባክሽ እስኪ ከቻልሽ ካልበዛብሽ ከሁሉም አርጊና ይቅርታ እኔ ቢዚ ነኝ ባታወራኝ ደስ ይለኛል አልገባችሁም ማለት
እንጃ ባትቆዩ አፕልና ስኳር ድንች ዋው የምር ሁላችሁ ሞክራችሁ የሚሰማችሁን ስሜት ኮሜንት ሴክሽን ላይ እስክታሳውቁን ድረስ በጣም ጓጉተናል። በቀጣይ ደግሞ እንሰራላችሁ የምትፈልጉትን የምግብ አይነት የምራችንን ነው። ብዙ አይነት ጥያቄ ያለው ለምሳሌ በብዛት የተጠየቀ ምግብ ካለ እሱን ይዘንላችሁ እንደምንመጣ ቃል እንገባለን። ለዚሁ እንጆይ እያወራሁ አይደለም። ሜሉን በጣም ቢዚ አድርጓታል። በእውነት ለማጋነን አይደለም፣ በጣም አሪፍ ነው። ኦ ዋው ቅድም አልጾም ያልኳችሁ ስቀልዳችሁ ነው። ነገር ግን ለማጾሙ ደግሞ እንዴት ፕሮቲን ያለው ዲሽ አብረን ማዘጋጀት እንደምንችል እንድታየው ብዬ ነው። ይሄው ቺክናችን በዚህ ሁኔታ ተዘጋጅቶ ቀርቧል። እንደምታዩት በጣም ሽታውን ልነግራችሁ አልችልም። የምሬን ነው። እጅግ በጣም ቆንጆ ነው። እያዘንኩ እያየሁት ልሰናበተው ነው መብላት ነበር ብሎ ያው በዚህ ሁኔታ ቺክናችሁን አብራችሁ ከውስጥም ጣል አድርጋችሁ ቺክን ሰላድ አድርጎ መብላት ይቻላል ማለት ነው። ሜሉዬ የዛሬ ቆይታችን እጅግ በጣም ያማረ ነበረ። ካሜራማኖቻችንም አልቻሉም። ኧረ ቶሎ ጨርሱና ጨርሳችሁ እንብላ እያሉ ነው። ዝናብም አለ። ስለዚህ የዛሬ ቆይታችን ከተወዳጇ ተዋናይት ሜላት ነብዩ ሜሉ ጋር ይሄን የመሰለ ነበረ። ኮሜንታችሁን እስክናገኝ በጣም እንቸኩላለን። በቀጣይ ፕሮግራም እስከምንገናኝ ከታች የሜሉን የዩቲዩብ አካውንት ሊንክ አስቀምጠንላችኋል። እሷም ጋር በጣም የሚያማምሩ ለጤና ተስማሚ የሆኑ ምግቦችን በየጊዜው ከተለያዩ ፕሮፌሽናል ባለሙያዎች ጋር ይዛላችሁ ትቀርባለች። እስከዛው ለአሌቡም ቤተሰቦች የምትያቸው ካለ? አሌቡም ቤተሰቦች እንግዲህ እኔ በጣም በብዙ ነገር ኪራ ጠቅሞኛል። ኪራ ያው ወንድሜም ነው ጓደኛዬም ነውና ከስራ ባልደረባ ባሻገርና አሌቡ በብዙ የምትጠቀሙበት ቻናል ስለሆነ ሰብስክራይብ አድርጋችሁ ለጤናችሁ ለውበታችሁ የሚጠቅማችሁን ነገር ታገኛላችሁ እላለሁ። እስከዛው በጣም ነው የምወዳችሁ፣ በጣም ነው የምናከብራችሁ። እናመሰግናለን። በቀጣይ እስክንገናኝ ጀርሳለን። ዋን ላቭ አሌቡም ኮምፕሊት ፊትነስ አላ